ኔታንያሁ በተባበሩት መንግስታት ጉባኤ ንግግር ሊጀምሩ ሲሉ የበርካታ ሀገራት ልዑካን በቁጣ አዳራሹን ለቀው ወጡ። ይህ ቪዲዮ በብዛት ሊሰራጭ ስለማይችል ኮፒ ሊንክ አድርጉልኝ። ከዓለም ዙሪያ የተሰበሰቡ ልዑካን ቤንያሚን ኔታንያሁ በእስራኤልና ጋዛ ጦርነት ላይ ያላቸውን አቋም ሊገልጹና ለመከላከል በወጡበት ነው በተባበሩት መንግስታት ድርጅት ጠቅላላ ጉባኤ አዳራሽ በድንገት በቁጣ የተዋጠው። ኢራንን ጨምሮ ከበርካታ ሀገራት የመጡ በደርዘን የሚቆጠሩ ልዑካን አዳራሹንም ለቀው ሲወጡም ታይተዋል። ኔታንያሁ ዓለም አቀፍ መገለልና የጦርነት ወንጀል ክሶች እየቀረበበት ባለበት በዚህ ሰዓት የጋዛ ንጹሐን ላይ እሳት እያዘነበ ነው። ጦርነቱም እንዲያበቃ ዓለም አቀፍ ጫናዎች ጠንከር ብሎባቸዋል። ነገር ግን የቀረበባቸውን ክስ መቀበል አልፈለጉም። ከ193 የተመድ አባል ሀገራት መካከል 157ቱ የፍልስጤምን መንግስት ዕውቅና ሰጥቷል። በቅርቡ ቀናት እንኳን አውስትራሊያ፣ ካናዳ፣ ፈረንሳይ፣ ዩናይትድ ኪንግደም እና ሌሎችም በፍልስጤምን መንግስት ራስ ገዝነት ዕውቅና ሰጥተዋል። ይህ አካሄድ ወደ መሬት ወርዶ የጋዛውያን ስቃይ ያበቃ ይሆን? የምናይ ይሆናል።